ከዛ አንድ ሳህን ማር እኔና አንቺ ስንበላ እስከዛሬ ማር አልወድም ታውቂያለሽ፣ አልበላ በዛ የተነሳ ጠልቼ ማለት ነው። 15 ዓመት ተገናኝተን አናውቅም ነበረ። በቃ ነይ ባለትዳር ነው እሱ ዝጊበት ምናምን አልሽ። ከዛ ያለቀስኩትን ለቅሶ በቃ ማለት የኔ ፈተና መቼ ነው የሚያበቃው? እግዚአብሔርን እንግዲህ ተመልካቾቼ ይሄ የምትመለከቱት የሀዊ የቤተሰብ ቻናል ነው። ቻናሌን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን አስቀምጡ። የዛሬ እንግዲህ አብሮ አደጌ እህቴ ጓደኛዬ የምላት ማሜ፣ እንግዲህ በቤት ስሟ ማሜ ነው የምላት። የመታወቂያ ስሟ አለምፀሐይ ነው። እኔ ማሜ ነው እንግዲህ የሚቀለኝ። እሷ የምትወደው ስም እሱ ነው። አሽኮረመመችኝ እኮ በድንግል ማርያም። እንግዲህ ዛሬ እህቴ ቤት ወይ ደግሞ ጓደኛዬ አብሮ አደጌ በጣም ወዳት የረጅም ዓመት ጓደኛዬ ናት። ለእኔ እህቴ በቃ እንደ ጓደኛ ሳይሆን እንደ እናቴ ልጅ እንደ እህቴ ማያት። ብዙ ነገር አብረን አሳልፈናል። በጣም ብዙ ነገር አብረን አድገናል፣ አብረን ተጫውተናል፣ አብረን ተወልደናል፣ አንድ ቦታ አብረን ተኝተናል፣ አብረን በልተናል፣ አብረን ተምረናል። ብቻ ዘርዝሬ አልጨርሰውም። በጣም ብዙ ነገር አብረን አሳልፈናል እና በጣም ነው የምወዳት። በዛ ልክ ደግሞ እኔ በቃ ማለት በልጅነቴ ተንከባክባ ገላይን አጥባ ሰውነቴን አጥባ ያሳደገችኝ በጣም መወዳት እህቴ ናትና ዛሬ ለሷ ስጦታ አለኝ። ያንን ስጦታ ደግሞ እሰጣታለሁ። ይሄን ስጦታ የምሰጥሽ ብዙ ያሳለፍናቸው በጣም ብዙ ነገሮች አሉ። ማለት ይሄ ስጦታ ላንቺ ይገባሻል ወይ ደግሞ ይመጥንሻል ብዬ ሳይሆን በቃ አለ አይደለ ለማስታወስ አንቺ የኔ ጎበዝ ነሽ፣ የኔ ጀግና ነሽ፣ እኔን በጣም ታበረችኛለሽ፣ ታጠነክሪኛለሽ፣ ሁሌ ከጎኔ ነሽ በችግሮቼ ሰዓት። ማለት እኔ ማንም ሰው ባላየኝ ማንም ታውቂያለሽ በቃ ያለፍኩበትን ፈተናዎች ታውቂያቸዋለሽ እና እነዛን ፈተናዎች ሁሉ ሳልፍ አንቺ ከጎኔ ነበርሽ። በጣም አመሰግናለሁ። እንዲህ ማለቅስ አልመሰለኝም ነበር። ማንም ሰው አይጠይቀኝም ነበር። ማንም ሰው ስልኩን አያነሳልኝም ነበር። ጓደኛ፣ ዘመድ ማለት አሉኝ ብዬ ማስባቸው ሰዎች ሁሉ ከጎኔ ያልነበሩ በችግሬ ሰዓት ማለት ነው። ያ ችግር ደግሞ እንዳይገጥመኝ አንቺ ብዙ ጊዜ ደጋግመሽ በልጅነቴ መክረሽኛል፣ ገጽጸሽኛል፣ ነግረሽኛል። ይሄ ነገር አይሆንም አያዋጣሽም ብለሽ አልሆነም በቃ። ግን ከዛ በኋላም አንቺ ከጎኔ ነበርሽና አንቺ ይገባሻል ብዬ አይደለም ይሄን ስጦታ የምሰጥሽ። በጣም ወድሻለሁ፣ በጣም አከብርሻለሁ። እግዚአብሔር የልጆችሽ እናት ያድርግሽ። በጣም የዋነሽ በቃ ለተቸገረ ሰው ለእኔ ብቻ ሳይሆን ለተቸገረ ሰው ሁሉ ሁሌ ትረጃለሽ፣ ትደርሻለሽ፣ ሰው ትረጃለሽ እና ውለታን የሚከፍል መድኃኒዓለም ነው። የድንግል ማርያም ልጅ መድኃኒዓለም ክርስቶስ ውለታሽን ይክፈል። ግን ሁሌም እወድሻለሁ፣ ሁሌ በውስጥ ያለሽ። አንቺ ጋር ቤት በምኖርበት ሰዓት ባለቤትሽ በጣም መልካም ሰው ነው። በጣም በጣም ከምለው በላይ። አንዳንዴ ባልና ሚስት ከአንድ ወንዝ ይቀዳል የሚባለው ነገር ለእኔ እውነት ነው የሚመስለኝ። በቃ እውነት ነው። ባልሽ በጣም መልካም ማለት ሰው ማይሰለች፣ ሰውን ሁሌ እንደ ቤተሰብ የሚያይ አለያይቶ ማያይ፣ ሁሉን ሰው በአንድ አይነት የሚያይ ሰው ቤቱ ቢመጣ ቢበላ ቢጠጣ በጣም ደስ የሚለው በቃ በጣም የዋህ ባለቤት ነው ያለሽ። ረዥም ዓመት ከአንቺ እኩል የማውቀው አይነት ስሜት ነው ሁሌ የሚሰማኝ። ቀረቤታው፣ የሚመክረው ምክር
የሚነግረን ነገር ማለት እኔ እንድበረታ እንድጠነክር ምን አይነት ስራ መስራት እንዳለብኝ ምን መሆን እንዳለብኝ ልጆቼን እንዴት ማሳደግ እንዳለብኝ ሁሌ ይመክረኛል እና ባለቤቷም እንደሷ በጣም መልካም ሰው ነው እና ሁለታቸውንም በእግዚአብሔር ስም በጣም አመሰግናለሁ። አዲስ ያበረታኝ ነበር፣ ያጠነክረኝ ነበር እንድሰራ ልጆቼን እንዴት ማሳደግ እንዳለብኝ ይመክረኝ ነበረ በጣም እንድበረታ እና ያ ሁሉ አለፈ ዛሬ እግዚአብሔር የተመሰገነ ይሁን። ልጆቼም እያደጉ ነው፣ እኔም እየሰራሁ ነው። እግዚአብሔር በየቀኑ ደግሞ ህይወቴን እየባረከ እየለወጠ ነው። በዛ ሁሉ ነገር ውስጥ ግን እናንተ ከጎኔ ስለነበራችሁ በጣም አመሰግናለሁ። የማስቀደሻ ነጠላ ነው፣ ቅዳሴ ሰዓት የምታስቀድስበት ነጠላ ነው። ይሄ ትልቅ ነገር ሆኖ አይደለም፣ በጣም 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 ትንሽ ነገር ነው፣ ግን ለማስታወስ ያክል አመሰግናለሁ ስላለፈው ነገር፣ ስለአሁኑም እግዚአብሔር ስላለየን አብረን ስለሆንን ሁሌ እግዚአብሔርን አመሰግነዋለሁ ለማለት ነው። እኔ የሆነ ነገር ልበል ማርዬ? ደስ ይለኛል። አይገርምም? በጣም ረጅም ጊዜ ስማ ኦልሞስት አብረን ከኖርን አብረን ማለት አብሮነታችን 40 ምናምን ዓመት አልፏል። በጣም ነው የሚገርመው። እኔ የልጅነት ጊዜያችንን እስማ እንደ ትላንትና ነው የማስበው። ደጄ በጣም ታስታውሻለሽ? ከእናንተ ቤት አልጠፋም ነበረ። እቴትዬ ለእኔ ሁለተኛ እናቴ ናትና ከዛ አልጠፋም ነበር። ሲጀመር ያው እህት የለኝም። እህቴ አንቺ ነሽ፣ ታናሼ ነሽ። ደግሞ በጣም ነው የምታሳዝኝኝ፣ በጣም ነው የምሳሳልሽ። ለምን እንደሆነ አላውቅም፣ ግን በጣም ነው የምወድሽ። አይገርምም? ፍቅር እንደዚህ ነው በቃ። የሆነ ምክንያት ምንም የማይፈልግ አይደል? በጣም ነው የምወድሽ። ትላንት ወድሽ እንደነበረው ዛሬም በጣም በሚገርም ሁኔታ ነው የምወድሽ። ግን ላንቺ ማለት ይሄን ያህል ስናት ቢግ ዲል ይሄ በቃ ደጅዬ፣ ላንቺ በጣም ከዚህ የተሻሉ በጣም ብዙ ነገሮች ይገቡሻል። ከምሬ ነው የምልሽ። ይሄ ማለት አንቺን መሸንገል አይደለም። ከምሬ ከልቤ በጣም ብዙ ዲዘርቭ ብሎት በቃ የተሻሉ በጣም ብዙ ጥሩ እዚህ ዓለም ላይ ድንቅ የሆኑ ነገሮችን ዲዘርቭ ማድረግ ያለብሽ ልጅ ነሽ። ማለት እግዚአብሔር አምላክ ይገርማል። አንዳንዴ ሰው እንደዚህ ይፈጥራል አይደለ? ከባህሪም ከመልክም ይገርመኛል በጣም። እና እውነት መሬት ናት ደጄ ይላለው። ማለት መሬት ብትረግጪው ምንም ነገር አይናገርም። ደጄ ማንም ሰው ቢናገርሽ ሰው አታስቀይሚ። ዛሬ አይደለም ከልጅነታችን ታስታውሻለሽ? ያንን የልጅነታችንን ጊዜ ተይቲ ነበረ። አዎ ታናሽ ነሽ፣ ግን ተይቲ ነበረ። እኔ ብዙ መተው አልችልም ታውቂያለሽ። በጣም ኃይለኛ ነሽ አንቺ። በጣም እና ማለት በጣም ሁሉ መልካም ነገሮች ይገቡሻል። ለአንቺ የተለየ ነገር አድርጌልሽ አይደለም። በጣም ኢምንት የሆነ ነገር በቃ አለ አይደለ ደጄ? ምንም ትልቅ ነገር አላረኩልሽም። ይሄን ያህል እንደዚህ ነው። እኔ በጣም ነው የምወድሽ። በጣም ነው ምንድን ነው የሚባለው? እኔ እንደዚህ አይነት ፍቅር አላውቅም። በቃ ጌታን እስቲ የልጅነት ጊዜያችን ትምህርት ቤት አብረን የምንሄድበት ከትምህርት ቤት ስንመለስ ያ ኦኬ በር ቁጭ ብለን ታስታውሻለሽ? ሙዝ የምንገዛው ከዛ መንገድ ላይ እየበላን ደንቤት ስንገባ ምሳማ እንበላው። የኔ ትምህርት ቤት ደርጌ ነበረ። ታስታውሻለሽ ከሆነ እኔ ሃይ ስኩል ስማር በፊት መስከረም 2 ነበር የምማረው። አንቺ መንፈሳዊ ነበር የምትማሪው። ምንድነው ይሄ ወይኔ ቤት? ያ እና አንቺ የተወሰነ መንገድ አይደለም የምንሄደው፣ በእግራችን በጣም ረጅም መንገድ ነው የምንሄደው። ጋርዲያንሽ ነበርኩኝ። ጋርዶ አለች ይባላል። ኦፍኮርስ ነኝ እኮ ጋርዲያንሽ ነኝ። ልጆንሽ በጣም ቆንጆ ነበርሽ ደጄ። ማለት አሉ ፎቶዎች። አሁን ማለት ነቀምት ያለ ሰው ደጅቲ ሲባል ማለት ነው የማያውቅ ሰው የለም። በእርግጠኝነት የምነግርሽ ማለት ነው። ከ04 ጀምሮ ከሰፈራችን ጀምሮ እስከ ደርጌ እስከ ወይኒ ቤት ድረስ ማለት ነው ደጅቲ ሲባል ማለት ነው በቃ ልቡ ድንግጥ የማይል ያቺ ቀይዋ ቆንጅየዋ ልጅ የማይል ሰው የለም። ታውቂያለሽ? ሁሌ ብቻሽን ከወጣሽ እያለቀሽ ትመጪ ነበር። እኔ ከጎንሽ ካለው ግን ማንም አባቱ አይናገርሽም ነበር። እና ጋርዶ አለሽ ዛሬ ትባይ ነበር። ትምህርት ቤት አስገባሽና እኔ ትምህርት ቤት ሄዳለሁ። ማታ ስንመጣ ነው የምንለያየው። የኛም የእግር መንገድ ስለነበረው እንትን አይልም ነበርና በጣም የሚገርም የልጅነት ጊዜ ነበረ እንደዚህ። ከዛ ደግሞ ቤት እንገባና
አንቺ ተምሮ ማስተማር ተማሪ ነበር? አዎ ማታ ላይ እኔ ህፃናት ሰንበት ትምህርት ቤት ያገለግል ነበረ። ከቤተክርስቲያን አብረን ነው ከቤት የምንወጣው። ኖርማሊ ያው ቤተክርስቲያን ለመሄድ ደግሞ ታውቂያለሽ እቴትዬ ጋር ጉቦ የሚባል ነገር አለ። ጉቦ ሰርተሽ ነው ጌሾ ወቅጠሽ የጉድጓድ ውሃ ቀድተን ጥንስስ ሞልተን ጌሾ ወቅጠን ከዛ በኋላ ነው ወደ ቤተክርስቲያን መሄድ የምንችለው። ስራችንን ካልጨረስን አይፈቀድም። ከዚያ በኋላ እንሄዳለን። እዛ ደግሞ እዛ ሄደን እኮ አንዳንዴ እዛም የማንገባበት ብዙ ሁኔታዎች ነበሩ። እቴትዬ ጋር ጎራ እንልና እማሆይ ታለማው ጋር ቤተክርስቲያን ግቢ ውስጥ ዳቤ እንጋግር ነበር። ታስታውሻለሽ? እዛ እናግዛቸው ነበረ ምናምን ነገር። ከዛ ስንወጣ አስበሽዋል? እና በቃ ስራ ምናምን ሰርተን ነበረ የምንሄደው ወደ ቤተክርስቲያን። ከዚያ ከቤተክርስቲያን ደግሞ ስንወጣ ታስታውሻለሽ? አምሽተን ነው የምንወጣው ከቤተክርስቲያን። አምሽተን እንወጣለን። ከዛ ወክ እንሄዳለን ደግሞ አንደኛ ማዞሪያ ነቀምት አንደኛ ማዞሪያ አካባቢ ደርሰን ካልተመለስን ማታ ላይ በቃ ዘዋሪዎች ነን። በጣም ነው የምንዞረው። እዛ ብቻ ደርሰን እንመለሳለን። ያው ማታ ላይ እዛ ወይ አንደኛ ማዞሪያ እንሄዳለን። አጂፕ ሰፈራ ነቀምት አጂፕ ሰፈራ እና ደግሞ የሆነ ጁስ ቤት ነበረ። ካሊድ ነው ካሊድ ወይ ኢንቲሳር የሚባል ነበረ። ኢንቲሳር ኬክ ቤት ነበረ። እነ ውጃና እና አብርሃም ካሉ ይጋብዙናል። ከሌሉ በቃ 60 ሳንቲም ነበር ጁስ። ትዝ ይልሻል? አላስታውስም። አቮካዶ ጁስ በጣም ነበር የምወደው። የሆነ እንደ ዳቦ ቁርስ የሚል 60 ሳንቲም ነበረ። ወተት እንደዛ 25 ሳንቲም ምናምን በትልቁ ብርጭቆ ወተት በትልቅ ብርጭቆ አፉ ሰፋ ያለ ምናምን ትልቅ እንደዛ ነበር ያሳለፍነው። ከዚያ በኋላ ደግሞ እንገባና ደግሞ ታስታውሻለሽ በር ላይ የምንቆመው ነገር በጣም ምን እንደምናወራ እኔ በጣም ነው ግራ የሚገባኝ። እቴቴ ሁሌ ነው መሻራት ሰዓት እስኪሆን ምን እንደምናወራ በቃ ሰፈር ከደረስን በኋላ ማለት ሁሌ ነው የሚገርመኝ። እኔ በጣም ብዙ ጊዜ ጠይቄሻለሁ ምን ነበር የምናወራው፣ ግን ከፍ ካልን በኋላ ምን ነበር የምናወራ ማለት ጀመርን። ምን እንደሆነ ሁላ ግራ እስኪገባኝ ድረስ ማለት ነው። በጣም ደስ የሚል ሜሞራብል የሆነ በጣም የልጅነት ጊዜ ነበረ በጣም። ከዛ በኋላ እየጎረመስን ስንሄድ የሆነ ቦይፍሬንድ ነው የሚባለው ወንዶች ምናምን በሚያዩን ሰዓት ማለት ነው። የሆነ ሰዓት ትዝ ይልሻል? እኔ አንዴኔ አፍቃሪ ነው መሰለኝና ኬክ እና አበባ ይዘው መጣና ለአንቺ ሰጠሽ። እማ አረሳውም ያንን ቀን እመብርሃንን አረሳውም። አበባውን ወረወር ነው ወዲያውኑ ጣል ነው። ኬክ ታስታውሻለሽ? 10 ኬክ ነበር። በጣም ትላልቅ ተቆራጮች ማለት ነው። ክሬም ያለው ምናምን እና 10 ኬክ ነው ለሁለት። ታስታውሻለሽ? እኛ ግቢ ነው የበላነው። ድንጋይ ስር ቁጭ ብለን ድንጋይ ስር ቧንቧ አለ አበቦቹ መሃል አለና እዛ መሃል ቁጭ ብለን ውሃውን እንዲየከፈትን ውሃውን እየጠጣን ከዛ 10ን ኬክ በልተን ጨረስን። ይዘን ከገባን ኬት አመጣችሁ እንባላለን። ወደንም አይደለም እኮ እውነት ነው። በጣም የሚገርም ገንዘቡ ከየት መጣ ወይ ደግሞ ማን የሰጣችሁም ይባላል። ያኔ ደግሞ የአብርሃምን እርግጫ ታስታውሻለሽ? በጣም እንዴ ቀላል የሱ እርግጫ የአብርሃም እርግጫ ነበረ። በጣም በሚገርም ሁኔታ የሚገርምሽ እሱ ልጅ ዛሬ ላይ ማለት ነው ፌስቡክ ላይ ባየሁት ቁጥር ማለት ነው ሁሌ ነው ትዝ የሚለኝና እስቃለው። ጌታን በጣም ነው የምስቀው በቃ ባየሁት ቁጥር ማለት ነው። አንድ ጊዜ ደግሞ አንድ ሰሃን ማር በልተናል ለሁለት። ታስታውሻለሽ? ቤቹ ታስታውሻለሽ? የሆነ ኦፍቱላ ሱኩማ የሚባል በቃ እንደዛ አንድ ሰሃን ኬክ ነበር፣ አንድ ሰሃን ማር ነበረ። ከዛ አንድ ሰሃን ማር እኔ እና አንቺ ስንበላ እስከዛሬ ማር አልወድም ታውቂያለሽ፣ አልበላ በዛ የተነሳ ጠልቼ ማለት ነው። ለሁለት ማሩን ስንበላ የሆነ እንደ አቅለሸለሸን ወለወለን ምናምንና ከዛ በኋላ በቃ ማር የተባለ አስጠላን ምናምን። አሁን ላይ ቢሆን አንድ ማንኪያ ራሱ እኮ በጣም ነው የሚከብደው፣ ያው የልጅነት ነገር ስለሆነ። አይገርምም? ግን እንደዛ አለፈ ልጅነታችን። ኧረ ምን እንደዛ ያልፋል። በጣም ብዙ የሚገርም ጊዜ ነበረው። ታስታውሻለሽ? አንድ ጊዜ እኔ እንኳን አይደለሁም እኔ ብዙ ወፍራም አልነበርኩም በልጅነቴ። አንቺ ግን ወፍራም ነሽ። ውፍረትሽ ደግሞ እዚህ ጋር ነበርሽ። እየጎረመስሽ ስትመጪማ ዳልሽ አካባቢ በጣም እየሰፋሽ መጣሽና አብርሃም ስታዲየም ሂዱና ሩጧለን ማለት ነው። ታስታውሻለሽ? ነቀምት ስታዲየም ሄድንና ለቤታችንም ቅርብ ስለነበረ የኛ ቤት ማርያምና
ስቴዲየም መሀል ላይ ነው። ልክ ነው። ቤተክርስቲያንና እዛው መሀል እና እንትን ነበረ ታስታውሻለሽ ከሆነ ያ የስታዲየሙ ዙር አንድ ዙር 400 ሜትር ነው እንደዛ ነውና ታስታውሻለሽ? እንዴት ነበር የሮጥሽው? ሩጠሽ ጨርሰሻል? ዙሩ አልጨረስኩም። የኔን እንደውም ቀነሰልኝና መሀል ላይ ሩጫ ያለኝ እንዴ ደርሰሽ እየተመለስሽ። እኔ ግን እንዴት ነው ታስታውሻለሽ? ጨርሻለሁ። አዎ ሩጠሽ ጨርሰሽ ካለ ከልክ እስከሞት። ግን አንቺ ነበር ሾፍራም ነው ያልነበርኩም። ከዛ በኋላ ጠዋት ላይ መነሳት አንችልም ነበር። በጣም ታምሜ ነበረ እውነት ለመናገር በጣም ማለት ነው በጣም ታምሜ ነበርና በጣም የሚገርም የልጅነት ጊዜ ነበረ። በጣም እንጨት ልቀማ የምንሄዳቸው ታስታውሻለሽ? እንለቅማለን። ግን እንጨት እኮ ቤት ልቀሙ ብለውን አይደለም የምንሄደው። ትዝ የሚልሽ ከሆነ ጫውታውን ነው የምፈልግና ከሰፈር ልጆች ጋር መራገጥ። እኔ ስርዓት አልበኛ ነኝ። አሁን እውነቱን ስናወራ ማለት ነው ታውቂያለሽ፣ ትንሽ ተደባዳቢ ነኝ አይደል? ታስታውሻለሽ? በጣም ተደባዳቢ። ነፍሱን ይማረውና ማን ነበረ ስሙ? ሀብቴ ነው የሚባለው። ሀብቴ ከግንድ ጋር ስሬ የገረፍኩትን ታስታውሻለሽ? በጣም ይሳደብ ነበር። ምላሳም ነበረ። እውነት ነው። እንጨት እንሄዳለን። ማንም አይናገርሽም እኮ ሲጀመር፣ ሁሉም ይፈሩሻል። እንደውም እኔ ነኝ ፈሪ። ከዛ በኋላ ነው ማየ እየጎረመስን ምናምን ስንመጣ አንቺ 12ኛ ክፍል ተፈተንሽና ስታቲክስ የሚባል ስራ ነው አይደል? ስታቲክስ ተወዳድሬ አሸንፌ ነበረ የገባሁት። ከዚያ በኋላ የሆነች ከነቀምት የተወሰነ ኪሎ ሜትር አይ ቲንክ የ45 ኪሎ ሜትር ናት ገተማ የምትባል ከተማ ተመደብኩና ሄድኩኝ። ያኔ ደጄ በጣም በሚገርም ሁኔታ 17ኛ ዓመትሽን ያስሽበት ጊዜ ነበረ አስታውሳለሁና እኔ ከዛ ተመልሼ ስመጣ ለሆነ ታመሜ ነው መሰለኝ አይ ቲንክ የመጣሁት ታይፎይድ እና ታይፈስ ያዘኝና ታይፎይድ እና ታይፈስ ነው ያዘኝና ስመጣ በጣም ኢሚዲየትሊ ሁሉ ነገር ተቀይሮ ነው የጠበቀኝ። ማለት ድሮ ማቃት ደጄ የለችም ማለት ይሄ አታችመንታችን በቃ በጣም በኃይለኛ ተሸርሽሮ ቦይፍሬንድ ይዤ ምናምን ጠበቅኩሽ። ደጄ ፍቅር ይዞሽ በቃ የለሽም አብደሻል በቃ ጌታ ጠበቅሽኝ ማለት ነው። እና ምንድነው እየሆነ ያለው ነገር ብዬ በቃ ከዚያ በኋላ አንድ ቀን የልጆችሽን አባት ግርሜን አደረገችና እዛ እነሱ ጋር ነበረ። በነገራችን ላይ ማለት ነው ያስተዋወቀችንም እሷ ናት ሲጀመር። እውነት ለመናገር እግዚአብሔር አምላክ ይመስገን። እውነት ይልሽ የህልዋ ጉዳይ በጣም ነው የሚገርመው አይደል? እግዚአብሔር አምላክ አንቺን እና እሱን ከዳርና ከዳር አምጥቶ አገናኝቶ ዛሬ የሶስት ልጆች እናትና አባት ናቸው። ስመጣ አንቺ የሆነ ጅንስ ሱሪ ደጅዬ ማለት ነው አስታውሳለሁ። እንደዚህ ሰውነት የሚወጣጥር ልብስ አትለብሽም ነበር፣ አትወጂም ነበር። ብዙ ጊዜ ልብስ ስናሰፋ ታስታውሻለሽ? ጉርድ ቀሚስ ምናምን ሬዲ ቤድ ነበር የምናሰፋው። ሰፋፊ ቀሚሶች ቬል ሱሪ ነበረ፣ ጅንስ ሱሪ ቬል አስታውሳለሁ። እንደዛ ለብሰሽ ምናምን በቃ አየሁ። ሴማ ጋብሶ ምናምን አወቅሽ በቃ አይደለም? እዛ ነው እንደዛ አይደለም ያወቅኩት። እዛ እነበለጡ ቤት ማለት ነው። እንደዚህ ነው ደጄ ጓደኛ ይዛለሽ ምናምን ግርሜ ይባላል ተዋወቂው ምናምን ብላ አስተዋወቀችኝ። ደጄ በህይወቴ ማለት ነው አባቴ ሞተለት ያን ቀን አላለቀስኩም። ጌታ ምስክሬ ነው። ዛሬ ድረስ ሳስበው በጣም ማለት በጣም ሆድ ይብሰኛል። ለምን እንደሆነ አላውቅም። ልጅ ነሽ ብለሽ ነው። ልክ ነው። አንደኛ በጣም ልጅ ነሽ። አንደኛ ነገር ልጅ ነሽ ማለት ለብቻዬ ጠርተሽኝ በጣም ነው ያለቀስሽው። ጠየቅሽኝ። በጣም ያነባሽው አምንሽበታል። ተገደሽ ነው ወይ ተደፍረሽ ነው ወይ ሁላ ብዬሻለሁ። ታስታውሻለሽ? ማለት በቃ እድሜሽ ገና ነው እኮ አንቺ እኮ ልጅ ነሽ ማለት ትምህርትሽስ ገና እኮ ነው ለዚህ ራሱ መቼ ብለሽ በጣም ነበር ያለቀስሽውና እንዲያው ሙድ ያዙብኝ አስታውሳለሁ ማለት ነውና እነ ምስጋኔ ሙድ ያዙብኝ። ለምን እንደሆነ ሁላ ግራ እስኪገባኝ ማለት ዛሬ ድረስ ራሱ ማለት ነው በጣም ግራ ይገባኛልና አይገርምም? ያ ስሜት ነው ያለው ዛሬ። በቃ አሁን እናት ነኝ አይደል? የልጆች እናት ነኝ እኮ ታውቂያለሽ። ልጆቼ እንደዛ አይነት ነገር ቢያደርጉ ያ ስሜት ነው ዛሬ ድረስ የሚተናነቀኝ። ከምሬ ነው የምልሽ ማለት ነው። ከዚያ በኋላ በቃ እኔም ማትሪክ ተፈትኜ ያንን ስራ የተወሰነ ወር ነው አይ ቲንክ 3 ወር 4 ወር ነው የሰራሁት። ከዚያ በኋላ ያንን ስራ ጨረስን። ዳታውን የሆነ ዳታ መሰብሰብ ነበረ። ዳታውን ሰብስበን ከጨረስን በኋላ መጣን። ከመጣው በኋላ እኔም ነቀምት ብዙ የሚያቆዩኝ ብዙ ነገሮች አልነበሩም። ያው ማለት እኔ እና አንቺ የምናውቃቸው በጣም ብዙ አስቀያሚ ነገሮች ነበሩ። እውነት ነው። በዛ ምክንያት በቃ ፎርሹር ወጣሁኝ እኔም ማለት ነው ከነቀምት። ከነቀምት እኔ ከነቀምት ከወጣሁ በኋላ ልክ እኔ
ሴናን ወልደሽ የመጀመሪያ ልጅሽን ወልደሽ ታስታውሻለሽ? እቤት እንኳን መጥቼ አንቺን ለመጠየቅ እድል አላገኘውም። አንደኛ ባለቤትሽ አይወደኝም ነበረ ማለት በጣም ብዙ ጊዜ ማለት ነው ሊመታኝ በጣም እንትን ይል ነበረ። በቃ ልክ ነው አይወደኝም ነበረ። እኔ በሱ ደስተኛ አይደለሁም። ገብቶሻል አይደለ? በአንቺና በሱ አብሮነት ደስተኛ አልነበርኩም። አላቅም ብቻ ለምን እንደሆነ አላቅም። በቃ በጣም ነበር ግን እሱ በጣም ከዚያ በኋላ እኔም ከነቀምት ወጣሁ። ከነቀምት ከወጣሁ በኋላ ታውቂያለሽ በጣም ረጅም ዓመት 15 ዓመት ተገናኝተን አናውቅም ነበረ። በአመት አንድ ጊዜ ወይ በሁለት ዓመት አንዴ ምናምን እሱንም አንቺ ነሽ የምትደውይው። ስትናፍቂኝ እደውላለሁ። እኔ ደውዬ አላውቅም ነበረ። ስደውልልሽ ደስተኛ አይደለሽም፣ በስርዓት አታውሪኝም። ደጄ ለምደው በስርዓት የማታውሪኝ ምን ሆነሻል? ደህና አይደለሽም? ደህና ነኝ። አጭር ናቸው መልሶችሽና እኔ ደግሞ ታውቂያለሽ በጣም አድርጌ ነው ማለት በደንብ አድርጌ ሴንስ አደርጋለሁና በቃ እነዛ አጫጭር መልሶች ብዙ በቃ ሺዝ ናት ኦኬ በቃ ልክ አይደለችም። እኔ ሰላሜን ስለምፈልግ ነው ያኔ እውነት ለመናገር ብታውሪኝ ብትደውይልኝ ምናምን ደስ ይለኛል። ግን በቃ የቤት ውስጥ ሰላሜን ለማግኘት ሲባል ስልክም ሳውራ ከአንቺ ጋር ሲሆን በጣም የልጆች አባት ስለሚደብረው ለዛ ነበረ ብዙውን ጊዜ ማላውራሽ ምናምን። እኔም በዛት ሰው እኔም ብዙ ያንቺን ትረጂ ነበረ ምናምን። ከዚያ በኋላ የሆነ ቀን ማለት ነው ከ10 ምናምን ዓመት ቆይታ በኋላ ደወልኩልሽና ማለት ነው እንዴት እንደሆነ አላቅም፣ ምን አይነት ኢንፎርሜሽን አግኝቼ እንደሆነ አላቅም። ግን ደጄ እንዴት ነሽ ደህና ነሽ ስልሽ ደህና ነኝ ማዬ ደህና ነኝ አልሽኝ። ያን ቀን በጣም በሚገርም ሁኔታ አወራሽኝ። ማየት ነው ያለሽው ስልሽ አዲስ አበባ ነኝ አልሽኝ። አትመጪም ታዲያ እኔ ጋር አልኩሽ። ታስታውሻለሽ? አትመጪም ስልሽ ማዬ እመጣለሁ አልሽኝ። እና ያን ቀን በስታገኝ ልጅነቴ ሁላ ነው ትዝ ያለኝ። ማርያምን ማለት ሁል ቀን ማለት ነው። በ15 ዓመት ነው የተገናኘ ነው። ለአዲስ እንዴት እንዳወራው ተለያይተን ምንም ተገናኝተን አናውቅም ነበረ። በአካል አይደለም እኮ በስርዓት በስልክ ራሱ በስርዓት አውርተን አናውቅም ነበር። ያው አስታውሳለሁ አንድ ጊዜ የአብነት አጎናፍርን ዘፈን ጋብዘሽኛል። ሴና ጥርሱን ታሞ የሚለውን ሴና ጥርሱን ታሞ ታስታውሻለሽ? አዲስ አበባ አምጥተሽው ነበረና ደወልኩልሽ የሆነ ጊዜ ከዛ በፊት ማለት ነው ከመምጣትሽ በፊት ከዛ በኋላ ከነበለጡ ጋር እመጣለሁ አልሽኝ ማለት ነው። በዛ መሀል እኔ ደግሞ ማለት ነው ከነሱ ጋር ያለኝ ኔትወርክ እንዳለ ቆርጬው ነበረ። ያው ብዙም ጥሩ ስላልነበረ ማለት ነው። እሱ እኮ እኔ ልመጣ ስል ነው አይደለም ያኔ ራሱ ማለት ነው። ግን እኔ ልመጣ ስልም ተቀጣጥረን ነበረ። ከዛ በኋላ ነው ስልካቸውን ምናምን የዘጉት። እነሱ አብረን እንሄዳለን ምናምን ከተባባልን በኋላ ማለት ነው። ልትልሽ ትችላለች ኖርማሊ አትመጣም። ግን ከዛ በፊት ነው ያኔ አንቺ ሴናን ይዘሽ ጥርሱን ልታሳክሚው ስትመጪ መቼ መሰለሽ ሚጣን እርጉዞኝ እኮ ነው ከእሷ ጋር የነበረውን ያለኝን ነገር ያቆምኩት ማለት ነው። ከዛ በኋላ በቃ በጠብቃት መጪም ከዛ ተመልሰሽ ሄድሽ። በቃ ከተመልሰሽ ከሄድሽ በኋላ ራሱ እኮ የተወሰነ ዓመት ቆይቷል እኮ። ሴናን ጥርሱን አሳክመሽ ምናምን ከሄድሽ በኋላ ከዛ በኋላ ራሷን ይወልጃለሁ። ሀኒ የተወለደሽ ከዛ በኋላ አስታውሳለሁ። እንዲያውም ወላ ምን ይሉ ነበር መሰለሽ ደጄ ስንት ልጅ አላት አልኳት አንድ ቀን ማለት ነው። ወይ ጉድ ደጅቲ እኮ ሰው የመጨረሻ ልጅሽ ስላት እንዴት የመጨረሻ ልጅሽ አልሽኝ? 3ኛ ልጄ ናት እንጂ የመጨረሻ ልጄ ናት አንቺ ነሽ እንዴ የምትወስኝልኝ ብላለችኝ ስትለኝ እውነቷን ነው አንቺ ነሽ የምትወስኝላት ገና ትወልዳለሽ ልክ ናት ምናምን ነገር አልኳት ማለት ነውና ከዛ በኋላ ነው ለመጨረሻ ጊዜ ስደውልልሽ በጣም ደስ ብሎሽ ነው ያወራሽኝና አሁን ወደ ደራ አካባቢ ጸበል ሄዳለሁ። ከዛ ከጸበል ስመጣ ማይ እመጣለሁ አንቺ ጋር ማለት ከዛ መጣው ከዛ ስመጣ መጣ። ኦ ማይ ጋድ ስትመጪ በቃ ደጅ ታውቂያለሽ በቃ ያ ልጅነቴ የባከነው ጊዜን አካካስኩ በሚገርም ሁኔታ ማለት ነው። የእውነት ታስታውሻለሽ? እዛ አዳማ ጀርመን ሜምበር ከፍለን ነበረ ዋና ምን ለምን ያገኘሽኝ ቀን ማለት ነው። በቃ 15 ዓመት ተለያይተን የተገናኘን ቀን ሌሊቱን አልተኛንም። እንዴት ስናወራን ያደርነው በጣም ብዙ ማለት በቃ እያወራን ነጋ።
ማለት ይቻላል። አንዴ ታለቅሻለሽ፣ አንዴ ትስቂያለሽ። ብቻ የሆነ እኔም አንቺም መሀል አውርተን የማይወጣልን ስቀን የማይወጣልን በቃ አላ እንደ ህፃን ነው የሆነው እና ፍራሽ ላይ መሬት አንጥፈን ነበር የተኛ ነው ትዝ ይለኛል። ቁጭ ብለን ያደርነው ሌሊቱን። እኔ ራሱ እሱን ቀን በስማው ማረሳውን በቃ በጣም ደስ የሚል አስበሽዋል። እኔ ከነቀምት ስወጣ ማለት ነው በጣም ያቺ የ17 ዓመት ልጅ ነው ትቼ ወጣሁት ስወጣ ከነቀምት እና ከዛ በኋላ በጣም ደጅ በጣም ትልቅ ሰው ሆና በአካል በጣም ከኔ ገዝፈሽ ነው ያገኘሁሽ። በአካል ብቻ ሳይሆን በህይወት ተሞክሮ በኑሮ ኤቭሪቲንግ በጣም በልጠሽኝ እንደ ታላቅ ሆነሽ ያገኘሁሽ። ኩያ ልጆች ኖረውሽ ነው ያገኘሁሽ እና ያኔ ትናንሽ ናቸው ግን አሁን ላይ እግዚአብሔር ይመስገን እኩዮቼ ሆነዋል። ያኔም እኩዮችሽ ናቸው እውነት ለመናገር ሴና በተለይ ማለት ነውና ያን ሌሊት መተኛት ራሱ እውነት ያስቀጣ ነበር። አተኛ ነው ስናወራ ስንስቅ ከዛ ስናለቅስ በቃ እኔ በጣም ብዙ ያልወጣልኝ ነገር ነበረ። ግን አይገርምም እግዚአብሔር አልፈቀደውም። በቃ ለዛ ነው ያን የሚያለቀስኩት እኮ ለዛ ነው እንደዚህ እንዳይሆን ነበርማ። እኔ ለሰከንድ እንድትጎጂ እንድታዝኝ እንድታለቅሽ እውነት ሁሌ እላለሁ እንባሽ ፊትሽ ላይ ለሰከንድ እንኳን አንድ ዘለላ እንኳን እንዳይወርድ ሁሌ ነበር የምልሽ። ሁሌ እውነት ነው። ይሄ ሴትን ኢምፓወር ማድረግ በጣም የሚገርመው ማለት ነው። እኔ ዛሬ አሁን ተምሬ ትልቅ ሰው ሆኜ ምናምን አይደለም። ያኔ ታስታውሻለሽ ተማሪ ሆኜ ገና ያኔ ልጆች ሆነን ገና ሰፈር ውስጥ ያኔ በጣም ብዙ ምንም ነገር በማላገናዝብበት ሰዓት ሴት ልጅ የራሷ የሆነ ገቢ ሊኖራት ይገባል፣ የባል ገረድ መሆን የለባትም ብዬ አስባለሁ ሁሌ ማለት ነው። እና አንቺ ደግሞ በባህሪሽ ትምህርት አትወጂም ደጄ ታስታውሻለሽ? አልወድም አትወጂም። ጌታ ሰነፍም ነኝ እንትን አይደለም። በነገራችን ላይ ሰነፍ ሆኖ የተፈጠረ ማንም ሰው የለም። እኔ ከአንቺ የተሻለ ይሄን ያህል በጣም የሚገርም አይኪው ተሸክሜ ምናምን አይደለም እኮ። ግን ምን ይሆናል መሰለሽ ጥረት ፍላጎትም የለኝም። ፍላጎቱን የለሽም፣ መጣራት ፈልጊም፣ ማንበብ አትወጂም ምናምን ነገር ነው። አንቺ በጣም ታነቢያለሽ። እኔ ደግሞ እንትን እኮ ነው ይሄ የታላላቆች ተጽዕኖ ነው ታውቂያለሽ። የአብርሃም ተጽዕኖ። ሙዚቃ በደንብ አዳምጣለሁ። አንድ የሆነ እንግሊዝኛ ዘፈን እኔ አስታውሳለሁ አረሳቸውም። እነዛ ባክስትሬት ቦይስ እና አብርሃም እነ ኡጃ ሲደንሱበት ቤት ውስጥ በደንብ አድርጌ ግጥሞቹ ምናምን ነገር በደንብ አድርጌ አዳምጣቸዋለሁ። ሰን ደግሞ ፊክሽንም ከመጣ አነባለሁ፣ በጣም ነው የምታነቢው። ደብተሬንም አነባለሁ። እውነት ለመናገር በጣም ጎበዝ ተማሪዎች ናቸው ወንድሞቼ። በጣም ነው የምታነቢው። የእነሱ ተጽዕኖ ነው እኔ እንደዛ እንደሆነ ያደረገኝና ዛት ሷ እናንተም እኮ ፈላስፋ ብላችሁ ስም ያወጣችሁ እኔ የለሁበትም። እውነት ለመናገር አንቺ አትይኝም፣ እነሱ ግን በጣም ይሉኝ ነበርና በጀምራት ደግሞ ይሉኛል ማለት ነው። ሚሉሽ ይሉሻል እንጂ እኔ ብዬ አላውቅም። ታስታውሻለሽ? ደብዳቤ እኮ ለመጻፍ እኔ ነበርኩ የምጠራው። ለሁላችን ነው። በጣም የሚገርም ደብዳቤ ነው። እኔ ለነገሩ ጽፌ አላውቅም። ደብዳቤ ጽፈሽልኝ ታውቂያለሽ? ኦፍ ኮርስ ማርያም እኔ ስናነብ ትዝ ይለኛል የሚላኩ ደብዳቤዎችን። ብዙ ደብዳቤ ድሮ እንዳሁኑ ቴክስት የለም። ማርዬዋ ጽፌልሻለሁ ማለት በዛ ላይ ጽሁፍሽ በጣም ያምራል። ከኛ ክሩ ማለት ነው። የፍቅር ደብዳቤ ብቲ፣ የቤተሰብ ደብዳቤ ብቲ አማርኛ ጎበዝ ነበር። ቴቴ ራሱ ታጽፍሽ ነበር። ለነገሩ ወደ ሻምቡ ከነቀምት ወደ ሻምቡ ለእህቷ ትዝ አይልሽም? ለማሚ እኔ ደብዳቤ ጻፊልኝ ምናምን ብላ ታጽፍሽ ነበር። ኤኖክ ያመጣሁት ማትሪክ አታውቂም ታዲያ? እና በጣም እግዚአብሔርም ስላልፈቀደው ነበረ ታውቂያለሽ ያኔ እንደዛ ያለቀስኩት እንደዛ የሆንኩትና እግዚአብሔር ይመስገን። ከዚያ በኋላ ደግሞ አንቺ ከመጣሽ በኋላ ደግሞ ማለት ነው ሌላ ህይወት ታውቂያለሽ። ስልኬን ሳነሳ ደጄ ከምሬ ነው የምልሽ እነዚያን ያህል አመታት ማለት ነው እንግዲህ ከአዲስ ጋር እንግዲህ አሁን በጣም ነው የሚገርመው እኮ አይደለ? በትዳር ስንት አመት ሆነ መሰለሽ? ኦልሞስት 16ኛ አመት ሊይዝ ነው በትዳር። እግዚአብሔር ይመስገን። እግዚአብሔር ይመስገን። በዚህ 16 አመት ውስጥ እንግዲህ ጓደኛ የለኝም ምን የለኝም። አስበሽዋል? ማለት እንደ ጓደኛ ማውራው አዲስ ነው። ባለቤትሽም ማለት ነው። መሆንም አለበት ሲጀመር ጓደኛ። ያው ኖርማሊ ግን እንትን ነው እኮ ባህሪም ትንሽ አስቸጋሪ ነው ታውቂያለሽ አይደል? በጣም ይገርመኝ መሰለኝ አይደል ነው እንትን ነው አንደኛ ሰው አላሳማም ብዙ ጊዜ ብለውኛልና የሆነ ብዙ ወሬ ማዳመጥ አልፈልግም። አይደለም እኮ ባህሪሽ ምን እንደሆነ ታውቂያለሽ፣ ታዳምጫለሽ።
ግን አንዳንዴ አለ አይደለ ስለ ሰውም ሆነ ስለ ሰው መጥፎ ነገር ምናምን መጥተው ሲያወሩሽ ስለዛ ሰው የምታውቂው ነገር ካልሆነ መልስ አትሰጪም ወይ ምን አገባኝ ብለሽ ነው የምትዘጊውና የሚመለከትሽ ካልሆነ የማይመለከትሽ ውስጥ አትገቢም። ያ ነው እንጂ እኮ በጣም ነው ስለ ሰው የምትጨነቂው። እንደውም ማለት ማንም መንገደኛ ቢሆን የምታዝኚ የምትጨነቂ ለምን እንዲሆነ ለምን እንዲያደርገ ነው የምትዩ። ግን ስለ አንድ ሰው መጥተው ቢነግሩሽ ስለዛ ሰው ማታውቂውን ነገር ካወሩልሽ ምንም መልስ የለሽም ወይ ደግሞ አይመለከተኝም አያገባኝም ሂዱ ዞር በሉልኝ ምናምን ነው የምትዩና ለዛ ሰዎች የሆነ ወይ ክፉ ናት ወይ ሰዋሰም ወይ ኃይለኛ ናት የሆነ ብቻ ስም ይሰጣል። አልሰማቸውም። አንደኛ ኔጌቲቭ ኢነርጂ በቃ በጣም ነው የሚያስጨንቀኝ እኔን። ሁለተኛ ነገር ደግሞ መፍታት የማልችለው ችግር ውስጥ መግባት አልፈልግም። እኔ ብዙ ጊዜ ሰው አስታርቃለሁ ብዬ ሰው አጣልቼ አውቃለሁ ደጅ ማርያምን እና አንዳንዴ ሰው ዋሽቶ ያስታርቃል ላይ እኔ ግን ዋሽቼ አስታርቄ ሳይሆን እውነቱን ተናግሬ አጣልቼ አውቃለሁ እና አልችልም ብዙ በዛም ምክንያት ብዙ ጓደኛ አልነበረኝም የለኝም ጓደኛ ነው። ያው ከአዲስ ጋር ነው ከባለቤቴ ጋር ማለት ነው። ያው ቢከፋኝም ቢለማም ምንም ቢል ሁሉንም ነገር ከሱ ጋር ነው ዲስከስ የማደርገውና ምንም ያለበት እሱ ነው። ከዛ አሁን ግን ታውቂያለሽ ከዛ ከ15 ዓመት ቆይታ በኋላ ይሄ ሌላ እድል እኮ ነው ቢኖር ሌላ እድል ነበርና አሁን ስልኬን ባነሳኮ የሆነ ነገር ማውራት የምፈልገው የሆነ ከከፋኝ የሆነ ነገር ከፈለኩ የሆነ ነገር እንዲሆን ከፈለኩ ማለት ማማከረው አንዳንዴ ሰው እንዲሰማሽ ፈልገሽ ታውቂያለሽ። ያኔ ስልኬን ሳነሳለሽ አለሽ እኔም እንደዛው አለሽ እና አም ሃፒ በቃ በጣም ነው ደስ የሚለኝ። አሁን ላይ ምንም በቃ ማለት ጓደኛ የሚባል ነገር ያስፈልጋል ብዬ ራሱ አላስብም። እውነትሽን ነው አስቤውም አላውቅም። ጊዜውም ጥሩ አይደለም። እኔና አንቺ በቃ እህቴ ነሽ በጣም ብዙ ነገር አብረን ስላሳለፍን እንደማትጎጂኝ በጣም እርግጠኛ ነኝ። እንደማልጎዳሽ አንቺም በጣም እርግጠኛ ነሽ። በቃ ያንቺ ደስታ ለኔ ደስታ ነው የኔም ደስታ ለአንቺ ደስታ እንደሆነ እርግጠኛ ስለሆንን ነው እንጂ በዚህ ዘመን ጓደኛ ብለሽ የምትይዥው ሁሉ በቃ አስቸጋሪ ባህሪ ወይ አንዳንዴ የኔ ጥፋት ነው ወይ እኔ ከሰው ጋር መግባባት አልችልም እላለሁ ነው አንዳንዴ። እንደዛ ከሚሆን ደግሞ ቢቀርስ በቃ ልጆች ያሉ እናት ያለች ሌላ ጓደኛ ምን ያስፈልጋል? ከዛ ውጪ እኮ ጊዜውም የለም አልማ ጊዜውም የለም። ጓደኛ ብለሽ ራሱ የምትሄጂበት የምታወሪበት በየትኛው ሰዓት ስራ ትሄጃለሽ ከዛ ቤት ትገቢያለሽ ሳታቂ ይመሻል ሳታቂ ይነጋል ጊዜውም የለም። እኔ ያስፈልግም ብዬ እንግዲህ ማስበው ጓደኛ የሚባለው ጣጣ እና ምን ልልሽ ፈልጌ ነው እውነቴን ነው የምልሽ እኮ በቃ አሁን በፈለኩበት ሰዓት ስልኬን ባነሳውበት ሰዓት አለ አንድ ሰው የምፈልገው ሰው አለ የልቤ ሰው ችግሮቼ ሚስጥር ብዬ ማለት ነው። ሚስጥር እኮ ለሰው አይነገርም ማለት ሚስጥር ብዬ ነገሮቼን ብናገር በቃ ድብቅ የሚያደርግ ሽሽግ የሚያደርግ አንድ ሰው አለኝ። ስለዚህ በቃ እንደ ልቤ እና በጣም ከዛ በኋላ አስገማ ከ15 ዓመት በኋላ አንቺ ጋር መጣው አብረን ሆነንና የተወሰነ ጊዜ አንቺ ጋር ኖር ነበረ። ከዛ ወደ ነቀምት ሄዳለሁ ከነቀምት ደግሞ ወደዚህ እመጣለሁ ምናምን ነበርና ትመላለሽ ነበረ። ያው ያላለቁ ኬዞችም ስለነበሩ ወዲያት ነበረ አስታውሳለሁ። በዛ መሃል እንግዲህ ፈተናዎችም አሉ አይደለ ሰው ስትሆኚ እዛ ጋር ሌላ ፈተና ተወጣውቲና ልክ ነው ልጅ ያ ፈተና ደግሞ ተወጥቻለሁ ብዬ እዚህ ጋር ስኖር እውነት ለመናገር ያኔ ምንም ያስኩት ነገር የለም አየር ላይ ነው ሁሉ ነገር የነበረውና ከዛ ቦይፍሬንድ ያስኩ ብዬ ነገርኩሽ ትዝ ይልሻል? ነገርሽኝና ስልኩን ሰጠሽኝ። አስተዋወቅኩሽ። አይ መጀመሪያ አስተዋወቅኩሽና በስልክ አውርታችሁ ታውቃላችሁ? ሰላም ይልሻል ምናምን። ልክ ነሽ። እኔ ምን አይነት ባህሪ ያለኝ መሰለሽ ደጅ በጣም በሚገርም ሁኔታ ማለት ነው ይሄ በደም ነፍሴ በደንብ ነው የማምነው። በደንብ ከምሬ ነው የምልሽ። ማለት አንድ ሰው እኔን ይጎዳኛል ላይ ጎዳኝም ሰንበዲን ይጎዳዋል ላይ ጎዳም በደንብ አድርጌ እውነት ሴንስ አደርጋለሁ በጣም ሴንስ አደርጋለሁ እና ማለት ትላንትሽ እንዲደገም አልፈልግም። አሁን ዛሬ ላይ ማለት ነው ደጄ ወድቃለች ብሎ ማንም ሰው ቆሞ እንዲያጨበጭብ አልፈልግም። አቡ ተነሳች ብሎ እንዲቃጠል በጣም እፈልግ ነበር።
ምክንያቱም በጣም ብዙ ነገር ደግሞ በቃ ማለት ደጅ ያ 15 ዓመት ያለፍሽው በትዳር 15 ዓመት ነው የቆየሽው አይደለ? 15 ዓመት ነው በትዳር የቆየሽው እና ያ 15 ዓመት ለእኔ ባከነ ጊዜ ነው ማለት በጣም ይቅርታ ይሄንን ስል በብዙ የተጎዳሽበት በብዙ ትርፎቼ ልጆቼ ብቻ ናቸው። እግዚአብሔር ይመስገን ስለነሱ። ከዛ ውጪ ምንም ያባከንኩት ስለዚህ ማለት ነው ያ ያለፈው ነገር እንዲደገም ስለማልፈልግ ማለት ነው በጣም ብዙ ነገሮችን ሰርች አደርጋለሁ። ከዚያ በኋላ ፌስቡክ ውስጥ ገባለሁ። ያው ታውቂያለሽ ኢንስታግራም ገባለሁ። ልጁ በጣም ታውቂ ነበረ እንግዲህ የነበረው ባህሪ መልካምነቱ። እኔ ደግሞ ለስላሳ ሰው አልወድም በባህሪ። ለልጆቼ የሆነ በቃ ልዩ እንክብካቤ፣ ልብስ፣ ጫማ ውጪ ምናምን ሲሄድ ሹራቦች ምናምን ይዞላቸው ይመጣል። ደብተር በሰዓት ሲደርስ ደብተር ሲደርስ መጽሐፎች የሆነ ዲክሽነሪ እንዲያነቡ ምናምን ስክሪፕቶ ሳይቀር ሴሪውን ሁሉን ነገር የሚገዛ ቦርሳ፣ ሴሪ፣ የምሳቃ ምናምን ነበረ ትዝ የሚልሽ የሚገዛውና እንዴ በጣም ትዝ ይለኛል። ረጅም ሰዓት ነው የምናወራው በጣም እና እኔ ግን እኔ ኮምፈርተብል አልነበርኩም። ስላንቺ በጣም ደስ ይለኛል እኮ ግን ነገ በጣም ነው የሚያሳስበኝ በብዙ እና አንቺ ነቀምት ሄድሽ ታስታውሻለሽ? ነቀምት ይሁን አዲስ አበባ ሄደሻል የለሽም? ዘነኔ ፌስቡክ ውስጥ ገባሁ አየሁ በቃ ማለት ደጅ ነበርኩ እኮ አጠገብ ያልነበርሽ ነበርኩኝ። ማየ እንዴት ነው መሰለሽ ያንን ጊዜ አስታውሰዋለሁ። ጠይቀሽዋል ብለሽኛል በፊት። እኔ ደግሞ ጠይቄዋለሁ። እንኳን ባለትዳር አይደለም ጓደኛ እንኳን የለህም ብዬዋለሁ። ትዳርም የለኝም ጓደኛም የለኝም ብሎኛል። ፍቅረኛም ማለት ነው። ከዛ በጣም ብዙ ጊዜ ነው ደጋግሜ የጠየቅኩትና ኧረ እኔ ቢኖረኝ ለምን ከአንቺ ጋር ሆናለሁ ምናምን ብሎ ቀጠለ። እንደምታውቂው እንግዲህ በቃ የእንክብካቤ ማዕት ነው። በጣም መልካም ነው እና የሆነ ሰዓት ለቅሶ እኮ ሂደን ነው አጎትሽ ቤት እዚህ አዳማ መምሩ ጋር። አዎ ትዝ አይልሽም? አንቺ አውቀሻል። ፌስቡክ ላይ ምናምን አየሁኝ። አዎ ልጆቹን አየሁ፣ ባለቤቱን አየሁ እና በጣም በቃ ታውቂያለሽ እኔ ብዙ ነገር መደበቅ አልችልም። ራሴን ሁላ በጣም ዝም አልሽ። አንቺ እኮ አልነገርሽኝም እኮ በሰዓቱ ትዝ ይልሻል? አልነበርሽምማ። አይደለም ማየ እንዲህ አይደለም ይልሽ ነበርኩኝ። ከዛ ለቅሶ ሄድን ዳቦ ምናምን ይዘሽ ትዝ ይልሻል መምሩ ጋር። ከዛ አብረን ሂደን ምንም መቀመጥ አልቻልኩም። ይደውላል አሁንም ከዛ እኔ ግራ ገባኝና ኧረ እኔ ከማን ጋር ለቅሶ ነኝ ያለሁት ምናምን አልኩ። እሺ ስትወጪ ደውይልኝ ምናምን ሲለኝ እሺ ብዬ ቁጭ አልኩ። አሁንም ደግሞ ይደውላል። አሁንም ደግሞ ነበር። እኔ አላወቅኩም እኮ አንቺ ለካ አውርተሽው አንቺ ነገርሽኝ መስሎታል ሰውየው። አንደኛ ገብቶሻል አይደለ? እንደዚህ አይነት ነገር ውስጥ መቼም ቢሆን እኔ በጣም የተናገርኩት በጣም ይቅርታ በዚህ አጋጣሚና በጣም እንኳን ተናገር ማለት ነው። ያው መናገር የለብኝም ነገር ነው የተናገርኩት ያኔ። ግን ገና ለገና ላንቺ የምነግርሽ መስሎት ነው እሱ እንደዛ እና አንቺ ማንም የሚደውለው ስትይኝ እሱ ነው ብዬ ሳሳይሽ ተይው በቃ ምናምን ትይኛለሽ እና ግራ ገባኝ። ሌላ ቀን ታውቂያለሽ ሳውራው ምን ስል እንደውም ታወሪ ሁሉ ነበር ሰላም ትይዋለሽ ምናምን የነበረው። ከዛ ለካ ነግሮሻልና ማታ ላይ ቤት ገባን። ቤት ገባንና ምንድነው የተፈጠረው ነገር ምናምን አለኝ ደውሎ። ከዛ ምንድነው የተፈጠረ አልኩት። እኔ ምንም የሰማሁት ያወቅኩት ነገር የለም ግን አንቺ የነገርሽኝ መስሎት ነው እሱ። ከዛ አንቺ ያንን ሁሉ ሰዓት ምንም አልነገርሽኝም። ከዛ ጓደኛሽ ምን ነገረችሽ አለኝ። የቷ ጓደኛዬ? አጠገብሽ ያለችዋ ምናምን አለኝ። ከዛ ኧረ ምንም አልነገረችኝም። እኔ በፍጹም አልጠረጠርኩም ማለት ደጋግሜ ጠይቄያለሁ። ከዛ በኋላ ኧረ እኔ ምንም አልነገረችኝም። ምንድነው ምን ተፈጥሮ ነው? ምንም ነገር ቢሆን አትርቂኝም አለኝ። ማለት ምንም ነገር ቢሆን አትርቂኝም ምንድነው? ምንም ነገር ማለት እኔ ምንም ሊገባኝ ስላልቻለ አይ በቃ እሷን ጠይቂያት አለኝ። ከዛ በጓሮ እያወራሁ አንቺ ለካ እየሰማሽኝ ነበርና በቃ ነይ ባለትዳር ነው እሱ ዝጊበት ምናምን አልሽኝ። ከዛ ያለቀስኩትን ለቅሶ በቃ ማለት የኔ ፈተና መቼ ነው የሚያበቃው? እግዚአብሔርን
መቼ ነው የኔ ፈተና የሚያበቃው ብዬ በጣም ነው ያለቀስኩት። ትዝ ይልሻል አዲስ እንዳይሰማ ምናምን ብለን አዲስ እንደ አዲስ ዛሬ ነው እሱ የሚሰማው እውነት ለመናገር ማለት ነው። ጌታ ምስክሬ ነው። ታውቂያለሽ በጣም ጎበዝ ሚስጥር ደባቂ ሆኛለሁ እና ነሽ ድሮም እኮ አይደለሁም እና ከዛ በኋላ በጓሮ በኩል አለቀስኩ ስልኩ ዘጋውበት። ከዛ ለምንድን ነው ግን ታዲያ ያ ሁሉ ውሸት ለምንድን ነው አልኩት። ከተረጋጋው በኋላ ነው ለምንድን ነው ያሸኸኝ ባለትዳር ከሆንክ እኔ ደግሞ ደግሜ ጠይቄ ካለው ፍቅረኛ አለኮ ይሄ ሁሉ ብያለሁ ምንም ነገር ውስጥ ሳንገባ ማለት እኔ እና እሱ ምንም ነገር ውስጥ ሳንገባ 6 ወር ነው በስልክ ራሱ ያወራነው። ከዛ እኔ አንቺን ላለማጣት አንቺ ባለትዳር ከሆንኩኝ ወይ ደግሞ ፍቅረኛ አለኝ ካልኩኝ አብረሽኝ አትሆኝም ለዛ ብዬ አንቺን ስለምወድሽ አንቺን ስለማፈቅርሽ ነውና ተረጂኝ። አሁንም ድጋሚ እኮ ተረጂኝ ነው የሚለው። በዛ ላይ ደግሞ እሱ ያገባበት መንገድ እንዴት እንደሆነ ታውቂያለሽ? ማለት በቤተክርስቲያን ስርዓት ነው ያገባው። አላውቅም። ባታውቂ በኢየሱስ እና ማለት ነው አንዳንዴ ማለት ነው ይልሽ በጣም የሚያስጠሉ ውሸቶች ውሸት ናቸው፣ ጥሩ አይደሉም። እና እንደዛ ነው እንደዛ ነውማ ገብቶሻል አይደለ? ስለዚህ ማለት ነው እኔ በጣም ነው የተነጋገርነው ከኔ ጋር ግን ደግሞ ጎበዝ ነሽ በጣም ስትተይ ደግሞ በደንብ ነው የምትተዩ እኮ። አዎ በቃ ከተውሽ እኮ ነው ወይ ማርያምን እና ማለት ስትተይ በቃ ትውት ነው የምታረጊው። እና ያው ይሄ አይደለም እኮማ ማታይበት አንዳንድ መንገዶች እኮ ሊኖሩ ይችላሉ መሀል ላይ። አሁን ልጅ ሲኖር ብዙ ነገር ትታገያለሽ ላለመተው፣ በጣም ብዙ ነገር ዋጋ ትከፍያለሽ። በጣም በቃ እንዲቀጥል ነው ሁሌ የምትፈልጊ። እውነት ነው። ያ ሰው ቢያጠፋ ራሱ ትክክል ነክ እያልሽ ይሄ ግን ምንም የለም በቃ መሀላችን ምንም ነገር የለም። ግን የተፈጠረ ነገር ቢኖርም ያለፈው እንደውም ትናደጂና እንድታይ ነው እኮ ያ ሰው በአይን ራሱ ያስጠላሻል እንኳን ማየት ራሱ። አይ እኔ ግን በጣም ጠነቀቅልሽ የነበረው ከዚህ በፊት ትራውማታይዝ ሆነሻል ባለፈው ትዳርሽ። ስለዚህ እንደገና ደግሞ ይሄ ደግሞ ሌላ ትራውማ እንዳይሆን በጣም ፈራ ነበረ። ግን ጎበዝ ነሽ በጣም ማርያም፣ በጣም ጎበዝ ነሽ። የሚያበረታ እኮ እግዚአብሔር ነው። በጣም ጎበዝ ነሽ፣ በጣም ጀግና ነሽ። ከዛ በኋላ ደግሞ በዚህ ብቻ አላበቃም እኮ ያንቺ ፈተና ይገርማል በጣም ልጅ ከእመቤት ጋር ደግሞ ቀጠለ። አዎ ከአባቴ ሚስት ጋር። እሱም አንቺ ጋር ሆኜ ነው ትዝ አይልሽ? አዎ አረሳም በቃ ታስታውሻለሽ? ምን ሆኖ ነው አንድ ጊዜ እንዲያውም የገረም ሚስት ሁላ ነበረች፣ ነቀምት ሁላ ምናምን ትሄዱ፣ በጣም ኢንቲሜት ነበራችሁ፣ በጣም ትግባቡ ነበረ። በጣም 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 መልካም ማለት ለእኔ ጥሩ ናት። በሰዓቱ በጣም ጥሩ ነበረች እና የሆነ ሰዓት ላይ አብረን ጥሩ ጊዜ እያሳለፍን ነበረ። እንደውም የምሆነው እዛ ነው። እኔ እናቴ ነቀምት ብቻዋን ስለሆነች እና የልጆች አባትም ትንሽ ኃይለኛም ነገር ስለነበር እገላለሁ አጠፋለሁ ምናምን ስለሚል አባቴ ጋር ነበር የምሆነው። ልክ ነሽ። ከዛ እዛ ሲሆን ራሱ ብዙ ትንከባከበኛለች። አንዳንድ ነገር ማለት በቃ በብዙ ነገር ትረዳኝ ነበር እና መሀል ላይ ምን እንደተፈጠረ ምንም በማላውቀው ሁኔታ ስልክ አታነሳም። ትዝ ይልሻል? እኔ አንቺ ጋር ሁኜ ማለት ነው። እኔ ከዚህ ሲሄድ እሷ ጋር ነበር ማርፈው። በዛ ላይ ከእህትና ከወንድሞችሽ ጋር መልካም ግንኙነት ነበረሽ? አዎ በሰዓቱ ነበረ። ከሴና ጋር ሴና ናት አይደል ሴቷ ልጅ? አዎ እህቴ። አዎ ሴና ኃይሉ መልካም ነበራችሁ? አዎ በጣም አሪፍ ግንኙነት ነበር። ከዛ በኋላ ቀን የሆነ ቀን ምንም በማላውቀው ምክንያት ስልኬን አታነሳም። ብደውል እና በጣም ግራ ገብቶኝ እኔ እንደውም የሆነ ነገር የተፈጠረ ነው የመሰለኝና በእኔ ጉዳይ አልመሰለኝም። ልክ እህቷ ጋር ደወልኩት። እዚህ ልሻል? አዎ አስታውሳለሁ። እህቷ ጋር ስደውል ስልኬን እኮ አታነሳም፣ በሰላም ነው? ምን ሆና ነው? ምን ተፈጥሮ ነው ምናምን ስላት አይ ምንም አልሆነችም፣ እሷም ደህና ናት፣ ግን የሰው ወሬ ምናምን በመሀላችሁ ሳይገባ አይቀርም አለችኝ። ከዛ ምን አይነት የሰው ወሬ ምናምን ስላይ በቃ እሷ የሰው ወሬ ትንሽ ትሰማለች እና ብላ እህቷ ናት እንግዲህ እና በቃ ወደ ቤት እንዳትሄጂ በአንቺ ምክንያትም ከአባትሽ ጋር በጣም እየተራበሹ ነው
በአንቺ ምክንያትም ትዳራቸው ይሄን ያክል ደርሶ ከሚበተን አንቺ ወደዛ ቤት እንዳትሄጂ እና ልብስሽንም ወደ እናትሽ ቤት ልካልሻለች አንቺም ወደዛ እንዳትሄጂ ምናምን አለችኝና ማዬ ማለት በቃ በጣም ነበር ማለቅሰው ታውቂያለሽ። በቃ ምክንያቶች ናቸው እኔ ላይ የሚፈራረቁት የነበረ በጣም ብቻ እግዚአብሔር ሁሉንም ማሳለፈውና ዛሬን አደረሰኝ። አይገርምም? እግዚአብሔር ሁሉም ያብሳል። እውነት ያልፋል ሁሉም ነገር። ይገርማል። ይመሻል ይነጋል ይልሽ ቀን ያልፋል። ያው የተሻለ ቀን መምጣቱ ነው የሚያጠራጥረው እንጂ ሁሉ ያልፋል። እግዚአብሔር ይመስገን። ደጄ ትላንትና ያ ሁሉ ጊዜ ያለፈ ያ ሁሉ ልጆች ያደጉ ዛሬ በጣም ትላልቆች ሆነዋል። እግዚአብሔር ይመስገን። ዛሬ በጣም መልካም ሰው ከጎንሽ አለ። ልቤ ርፍ ብሏል። እኔ ስላንቺ አልጨነቅም፣ ግን በቃ የሆነ ማውራት ስፈልግ በቃ አንቺ አለሽ ከጎኔ በጣም ደስ ይለኛል። ደጄ ምን ትሆናለች ማን ይጎዳታል ምናምን ብዬ አልጨነቅም። ከምሬ ነው የምልሽ። ምክንያቱም በቃ የሚገርም ብረት ምንድን ነው የሚባለው? ብረት መዝጊያ ነው የሚባለው። እግዚአብሔር አምላክ በእድሜና በጤና ያቆየው እሱን የእውነት እግዚአብሔር አምላክ መታገስ ጥሩ ነው። በጣም ማርያምን እንደመታገስ መፈተንም ጥሩ ነው። በጣም እዚህ እንደርሳለን ብለን አስበን ነበር። እውነት በተለይ እኔ አስቤ አላውቅም። በቃ የፈተናዎቼ ብዛት፣ የእንባዬ ብዛት ሁሌ በቃ ማልቀስ ነበረ። ታስታውሻለሽ የመጣሽ ጊዜ ደጄ አንቺ የተወለድሽው ዛሬ ነው። በቃ እነዛን 15 ዓመት እርሻቸው እውነታ ሁሌ ነው የምልሽ። የተወለድሽው ዛሬ ነው። የአንቺ ላይፍ በቃ ቢግኒንጉ ይሄ ነው። በቃ ገብቶሻል አይደለ? መጀመሪያሽ ጅማሬሽ ይሄ ነው። ዛሬ ከዚህ ነው የምትጀምሪው። አንቺ እድሜሽን ከዚህ በኋላ ነው የምትቆጥሪው ነው እኮ እውነት። እንደዛ ነበር እውነት። አሁንም ሆነ እንደዛ ነው። በቃ ገብቶሻል አይደለ? ሁሉ ነገር ከአዲስ ነው የጀመረው። እግዚአብሔር ይመስገን። እግዚአብሔር ደግሞ በቃ እንደዚህ አይነት አምላክ ነው። የሚገርም አምላክ እውነት። እሱ ነገሮችን ማስተካከል ይችልበታል። አይገርምም? እሱ የሆነ በጣም የሚገራርም መከራ ፈተና ሲያመጣ በትከሻሽ ልክ ነው ትችዋለሽ። በቃ ያምንብሻል። ገብቶሻል አይደል? ተወተሹ ደግሞ አንቺን ደግሞ ሲያኮራሽ፣ አንቺን ደግሞ በቃ ሲያከብርሽ በጣም የሚገርም አምላክ ነው። በጣም ስለዚህ በቃ እሱ የሚገርም እኮ ነው። አሁን አስበሽዋል? እንደዚህ ላለ ሁሌ በቃ ይሄን ታሪክ ዋንሳፕ ሁኔታዬን ብዬ አወራለሁ ለልጆቼ፣ ወይ ደግሞ የሆነ ቀን ላይ ታውቂያለሽ። መቼም እንግዲህ ከዚህ በኋላ እንደዚህ በትራንስፖርት ብዬ አላስብም። ተሰባስበን እንሄዳለን። እንዳትረሺ። ያ ሆምላንዳችን እንሄዳለን። አሁን ደግሞ በጣም አሟል ነቀንት በጣም የተማርንበትን የተጫወትንበትን ከሁሉም በላይ ደግሞ የሳምናትን ቤተክርስቲያን ያደግንባትን ቅድስተ ማርያም ነቀምት ቅድስተ ማርያም በጣም ወላዲተ አምላክ። በስመ አብ እኔ የትም ቦታ ሂጄ የሚገርምሽ ቤተክርስቲያን ቁሜ ያ የቤተክርስቲያን ነው በቃ ፊት ለፊቴ ላይ ያለ ሁሌ ያ ግቢ ነው ፊት ለፊቴ ላይ ያለ። እውነት ነው። እኔ ደብረ ጽዮንን ሳስባት ማለት ነው ምን ያህል ስርዓት አልበኛ እንደነበርኩ ማለት መምህራኖቼ ምን ያህል ለእኔ ተጉ እንደነበረ። ምክንያቱም ታስታውሻለሽ የታዴ ሰርግ ጊዜ ስንሄድ ነበርሽ አይደል ከጎኔ። አንቺ በጣም አስቸጋሪ ልጅ ነበርሽ፣ አሁን እንደዚህ ነበርሽ ምናምን ሲሉ ያ ሁሉ ነጫሊ ኒያሪድ ምናምን እና ምን ያህል አስቸግራቸው እንደነበረ አውቃለሁ። በዛ ላይ ደግሞ ይሄ ስርዓት አልበኛ እኮ ብቻ አይደለም የመጣውን አዲስ ተማሪ ሁላ ደበድብ ነበር አስገብቼ መቃብር ቤትና እነሱም ተመልሼ ደግሞ እኔን እዛ ግራውንድ አስገብተው ይደበድቡኝ ነበር እና ነጫሊ ማለት ነው። እና በቃ በጣም ብዙ ማስታውሰው ነገር አለ የእውነት ማለት እንሄዳለን። አንድ ቀን ነፍሴ ናት እዛ ያለችው ነፍሴ ጌታ። እንሄዳለን የእውነት ልጆቻችንን ሰብስበን በስተን። ደጄ አንዱ ነሽ ነው የወጣሽው? እኔ አንዱኝ ነው የወጣሁት ነው። አንቺ ሶስቱንም ይዤ ነው የወጣሁት። አድገው ትልቅ ሰው ሆኗል። እኔ ብዙ ሆነን እመብርሃንን ያብዛን እግዚአብሔር። እንሄዳለን ከምሬ ነው የምልሽ። አሁን ደግሞ በጣም እንግዲህ የኛ ቦንድ እንደዚህ አይደለም። ይሄ በጣም የሚገርም ጠንካራ ቦንድ ነው። ታውቂያለሽ ኖርማሊ አብረን ስላደግን አብረን ስለሆነ ብቻ አይደለም። ይገረም የአባቴ የክርስትና ልጅ ነው። ይድነቃቸውና ይግረማቸው መንታ ናቸው። ታውቂያለሽ ሁለቱም የአባታችን የክርስትና ልጅ ናቸው። ኖርማሊ እሱ ነው መሰለኝ በልጅነቱ መሰለኝ አብረን ብዙ ረጅም ጊዜም እንድንራመድ ያደረገን እሱ ነው ብለሽ ነው። ፍቅሩ ነው ከነቴትዬ ጋር ግን ፍቅሩ ነው ማለት በጣም ይገርም ነበረ።
እኔ ግን ከነፍሴ ነው የምወድሽ፣ ከልቤ ሳይሆን ከነፍሴ ማርያም፣ ከነፍሴ እኔም በጣም በጣም ነው የምወድሽ ማዬ። ከመላው ቤተሰቦችሽ ጋር፣ ከልጆችሽ ጋር፣ ከባለቤትሽ ጋር፣ ከእናትሽ ጋር እግዚአብሔር ረዥም እድሜና ጤና ይስጣችሁ። አሜን። በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። አሜን አሜን። የኔ መልካም ሰዎች፣ አንቺ ድንቅ ስለሆንሽ፣ ልብ ስላለሽ፣ ለእኔ ሁሌም ከጎኔ ስለሆናችሁ ደግሞ በጣም አመሰግናለሁ። የእውነት በጣም ለአንቺ ምንም የተለየ የተደረገ ነገር የለም አውቃለሁ። ለእኔ በጣም ብዙ ነገር እንደዛ እስቲ በጣም ነው ሆዴን የምታስብሽኝ እና አሁን ይሄ ተይ 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 አታስብይኝና ማለት ነው። በጣም ድንቅ ሰው ነሽ በእውነት በጣም ማለት ይሄ ኖርማሊ ውለታ አይደለም። አብሮ መኖር፣ አብሮ ማደግ፣ አብሮ ምንድን ነው ይሄ መወለድ ቋንቋ ነው እኮ አይደል? ያ ለኔ በጣም ቋንቋ ነው። አባታችን ሲሞት ታስታውሻለሽ? ያን ሞመንት አረሳም እኮ ነው ሁሉንም ነገር። እናታችን አልነበረችም አጠገባችን። ሌላው ቤተሰቤ እናንተ ነበራችሁ። እቴትዬ ነበረች ሌላኛዋ እናቴ። ያ እና መወለድ ቋንቋ ነው ደጄ። ይሄ እንዲህ ነው ምን ይሆናል መሰለሽ ይሄ ውለታ ቆጥረሽ እንዲህ ነው አንድ ሁለት ምናምን ብለሽ አይደለም። እንደዛ አይደለም። ህይወት አወራርደሽ አይቻልም አይደል? እሱ እውነት ነው አይቻልም። በቃ ግን በጣም በሚገርም ሁኔታ በነዛ መንገዶች በዛ መሀል ውስጥ ማለት ነው በጣም ብዙ የሚገርም ነገር ነበረ። አብረን እንድንራመድ፣ አብረን እንድንቆይ፣ አብረን እንድንሄድ የሚያደርጉን በጣም ብዙ የሚያስገድዱን ነገሮች ነበሩ። በጣም ነው የማመሰግነው የኔ ስለሆንሽ። በጣም ነው የምወድሽ የኔ ውድ። በጣም ቴንኪው የኔ ውድ የኔ ድንቅ። አመሰግናለሁ። ልቀፍሽ አትታዩ ብሏል። ባይታዩ ችግር የለውም። ማርያም እናመሰግናለሁ። በጣም አንቺ ሆዴን ልታስብሹ ዜር ይስጥልን። ከዓለም ፀሐይ ጋር የነበረኝ ቆይታ ይሄን ይመስል ነበረ። ሀሳባችሁን አስተያየታችሁን እንግዲህ በኮሜንት አሳውቁኝ። ሀዊስ ፋሚሊ ሰብስክራይብ እያደረጋችሁ አመሰግናለሁ።